ይህ የገዮን አካዳሚ ዩቲዩብ ቻናል ነው። የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኦንላይን መማር የምትፈልጉ ደግሞ ከላይ ባስቀመጥኩት ስልክ ቁጥር በተለያየ መልኩ በቴሌግራም በዋትስአፕ እና በኢሞ ታገኙኛላችሁ። መልካም ቆይታ። ሰላም ቤተሰቦች እንዴት ቆይታችኋል? ዛሬ ደግሞ ማሳያችሁ አማርኛ በእንግሊዘኛ እንዴት እንጽፋለን፣ እንዴት እናነባለን። ማለትም የእንግሊዘኛ ሌተሮችን እነዚህን ተጠቅመን እንዴት አማርኛ መልእክት ያለው ጽሑፍ እንጽፋለን፣ እንዴት እናነባለን የሚለውን ባጭሩ በቀላሉ ላሳያችሁ መጥቻለሁ። ከዛ በፊት ግን ማወቅ ያለባችሁ ሁለት ወሳኝ ነገሮች አሉ። በመጀመሪያ የእንግሊዘኛ ሌተሮችን 26ቱን ካፒታል እና ስሞሎቹ ማለት ነው። በነገራችን ላይ ካፒታል ስሞል መሆናቸው በዚህ ኬዝ እኛ በምንፈልገው ዓላማ ምንም ልዩነት የለውም። ከሁለት አንዱ የተመቻችሁ መጻፍ ትችላላችሁ፣ የድምጽ ግንኙነት ብቻ ስለሆነ። ሌላው ደግሞ እነዚህን የአማርኛ ፊደሎች በአጠቃላይ ወደ 33 የሚጠጉ ናቸው ዋነኞቹ። እኔ ሞክሾቹን ስላልደገምኳቸው ነው። ማለትም 3 ሀዎች አሉ፣ እኔ ግን አንዷን ሀ ብቻ ነው የወሰድኩት። እንዲሁም ደግሞ 2 ሀዎች አሉ፣ 2 ሰዎች አሉ ማለት ነው። 2 ሰዎች አሉ፣ እነሱን ስለወጣኋቸው ነው 29 ወሩት እንጂ በአጠቃላይ ወደ 33 ናቸው። እናም እንደምናደርገው አሁን የግዴታ እነዚህን በእነዚህ ሌተሮች ለመጻፍ እነዚህን በእነዚህ ለመተካት ምን ማወቅ ያስፈልጋል ማለት ነው? ሁለቱንም ጠንቅቆ ማወቅ ያስፈልጋል። ከዛ የድምጽ ግንኙነት ማድረግ። ከዛም ሲያልፍ ደግሞ ልክ የአማርኛ ፊደላት አናባቢ የምንላቸው የምታውቋቸው የአ ቤተሰቦች አ ኡ፣ እነዚህ አ ኡ ኢ ብለን እስከ መጨረሻው አ ኤ እ ኦ፣ እንዲሁም ደግሞ በባለፈው ቪዲዮ ሲቻለው ይሄ አ የሚባለው ማለት ነው። እነዚህ የአማርኛ ፊደል አናባቢዎች ናቸው። ምን ማለት ነው? እያንዳንዶቹ የአማርኛ ፊደላት ሲጠሩ የሚወጡት ድምጸት አለ። ያ ድምጸት ነው አናባቢ ፊደል የምንለው ማለት ነው። ልክ እንደዚህ ሁሉ የእንግሊዘኛ ፊደሎችም ወይ ደግሞ የእንግሊዘኛ ሌተሮችም የራሳቸው አናባቢ ያሏቸው ማለት ነው። ከነዚህ ውስጥ የተወሰኑት አንድ አምስቱ ምንድናቸው? አናባቢዎች ናቸው ማለት ነው። እነማን ናቸው እነሱ? ኤ ኢ አይ ኦ ዩ። 1 2 3 4 5 ከነዚህ ውስጥ ታወጧቸዋላችሁ ማለት ነው። ከ26 ላይ 26 ናቸው አይደል? አምስቱ ሲቀነሱ እንዲመጣል 21። ስለዚህ እነዚህ አናባቢ ሲባሉ የቀሩት 21 ደግሞ ምን ይባላሉ? ተነባቢ። አናባቢ፣ ተነባቢ። እሱን በእንግሊዘኛ ትምህርት ላይ በሰፊው ምናይ ይሆናል። ይህ ግን አማርኛ በእንግሊዘኛ ስለሆነ ለጊዜው የምንፈልገው ብቻ ስለሆነ ነው። ስለዚህ ማወቅ ያለባችሁ እነዚህን እና ደግሞ ቫውልስ የምንላቸው አናባቢ ማለት ነው። እነዚህ በጣም ይጠቅሙናል። በጣም አምስቱ ማለት ነው። ይህን ካወቃችሁ በኋላ በጣም ቀላል ነው። አሁን ምን እናደርጋለን? የድምፅ ዝምድና ማድረግ። ሀ ስንል ከነዚህ ውስጥ የትኛው ነው የምንጠቀመው? ለሀ የሚቀርበው ድምፅ ማን ነው? ኤች። ኤች። ለለ የሚቀርበው ማን ነው? ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል። አያችሁ? ኤል። የድምፅ መቀራረብ። ሶስተኛ መ። ለመስ የሚቀርበው ማን ነው? ኤም ነው። ኤም ስለሚል ማለት ነው። ኤም። አራተኛው ሰ። ለሰስ ማን የሚቀርበው? ኤስ። በቃ የድምፅ ግንኙነት ነው። የሆነ የመመሳሰል ዝም ብሎ በዘፈቀደ ሳይሆን ውክልናው በራሱ የመመሳሰል ጸባይ ስላላቸው ነው። ረ። አሁን ለረ ኤቢሲዲ ኤፍጂ ብላችሁ እስከ መጨረሻው ስትሄዱ ለረ የሚቀርበው ማለት ነው አር ነው። አር። እኔ ስሞሎቹ ነው እየተጠቀምኩ ያለሁት እዚህ ጋር ችግር የለውም፣ ያው ለማመሳሰል ብቻ ነው ስሞሎቹን ልጠቀም። ሼ ስንልስ ሼ ኤስ ኤች ሼ ኤስ ኤች እንጠቀማለን። ኤስ ኤች። ይሄ እንግዲህ አሁን እየወከልኩ ያለሁት ምንድነው? ቋሚ ውክልና ነው። ቋሚ። በነገራችን ላይ ለሀ ቤተሰቦች ለሁሉም ሀ ሁ ሂ ሃ ሄ ህ ሆ እስከ ሆ በሄድ ይሄ ቋሚ ውክልና ኤች 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 እያለን እንቀጥላለን እስከ መጨረሻው። ለለም ቤተሰቦች እንደዛው፣ ለመን ቤተሰቦች እንደዛው፣ ለሰም ቤተሰቦች እንደዛው፣ ለሁሉም ቤተሰቦች ኤች ኤስ ትከተላለች ማለት ነው። ሰባተኛ ቀ ላይ ደርሰናል። ለቀ ትክክለኛው ድምጸት ኪው ነው የሚሆነው። ብዙዎች ኬን ይጠቀማሉ፣ ግን አይደለም። ኪው
ኪው ነው መሆን ያለበት። ለበስ በሚል አይነት ድምጽ ያለው ማለት ነው። ቢ ሁለተኛው ቢ ስሞል ለርካት ቢ። እሺ ታ ለተስማን ነው ቲ ቲ ናት። ቼ ሲ ኤች ቼ ረዘም ስለሚል ነው። ቼ አሁን ሼ ስንል እንደሌሎቹ የሆነ ቶሎ ቅልጥፍ የሚል አይደለም። ድምጸቱ ረዘም ስለሚል ሁለት ፊደሎችን ይወስዳል። የተወሰኑ አሉ እንደዚህ ሁለት የሚጠቀሙ ማለት ነው። ከዛ ውጭ ሌሎቹ አንድ ናቸው በብዛት። እነ ስንል ደግሞ ኤን 14ኛው ማለት ነው። ኘ ስንልስ ኘ ስንል ጂ ኤ ልክ እንደነዚህ ሁለት ይጠቀማል። ሁለት ሌተር። አ ስንልስ የአ ቤተሰቦች አማርኛውም ጋር አናባቢ ስለሆኑ የእነሱ ለየት ይላል። እነሱ የሚወስዱት እነዚህን አናባቢዎች ነው። ለእነዚህ አናባቢዎች እነዚህ አናባቢዎች ናቸው ድምጸት የሚሆኑት። ስለዚህ አሁን አ ስንል ኤ ነው የምናደርገው ማለት ነው። ኤ በነገራችን ላይ እንደዚህ ሀ ስል ኤችን ጻፍኩ ማለት ለሀ ድምጽ በቂ ነው ማለት አይደለም። ገና ከነዚህ ውስጥ እየመረጥኩ ተስማሚውን ጨምራለሁ ማለት ነው። እሱም በኔክስት ቪዲዮ ያሳያችኋለሁ። አሁን ውክልናቸውን ልታውቁ ብቻ ነው። እቺ አ የነዚህ ስፔሻል ኬዝ ነው፣ የተለየ ነው። ሁሉም የአ ቤተሰቦች እነዚህን ቫውሎች ወይ ደግሞ አናባቢዎች ነው የሚወስዱት። ከነዚህ ውጭ ያሉት ግን ከነዚህ ከቀሩት ከአንድ ውስጥ ነው የሚወስዱት። ለሁሉም ቤተሰቦቻቸው አንድ አይነት ነው ማለት ነው። ያ ማለት ኘ ስል ኙ ስልም ጂኤን፣ ኝ ስልም ጂኤን፣ ኛ ስልም ጂኤን፣ ኘ ስልም ጂኤን፣ ኝ ስልም ጂኤን፣ ኞ ስልም ጂኤን። እሱ በቂ አይደለም። አናባቢ እንዴት እንደምንከትባቸው ወይ ደግሞ ሙሉ ለማድረግ አናባቢ እንዴት እንደምንጠቀም እናያለን። ወደ ከ ስመጣ ከከ ጋር ተቀራራቢ ድምጽ ኬ ነው። ኬ ሀ ኤች ሀ ስንል ደግሞ ኤች ወ ደብሊው ዘ ዜድ ዤ ዜድ ኤች የ ስንልስ ዋይ ነው። ደ ስንል ዲ ጄ ስንል ራሱ ዲ የሚል ድምፅ አለን አይደል? ገ ስንል ዲ ጠ ስንል ቲ ጬ ስንልስ ሲኤች። እንግዲህ እዚህ ጋር የሚመሳሰሉ አሉ። አያችሁ ቼ ቅድም ሲኤች ነበር ያልኩት፣ ጨም ሲኤች። ይሄ እንግዲህ እንደ ሁኔታው ስናነብ ኮንቴክስቹዋል ወይ ደግሞ እንደምናነበው ጽሁፍ ለምሳሌ በቼ ብንጀምረውና ወይ ደግሞ ቼ ብለን ብናነበውና ጨ ብለን ብናነበው የተሻለ ትርጉም የሚሰጠን የትኛው ነው በሚለው እንወስናለን እንጂ ለዚህ ተቀራራቢ ተመሳሳይ ድምጸት የምንሰጣቸው ስላሉ ማለት ነው። ጸ ስንልስ ፒ ጸ ቲኤስ፣ ይሄም ሁለት ነው። ቲኤስ ጸ ለጸ ቤተሰቦች። ስለዚህ ቲኤስ እያለ ሄድና በኋላ ጸን ከጹ፣ ጹን ከጺ፣ ጺን ከጻ እያልን ሁሉንም ለመለየት ደግሞ በአናባቢ እንለያቸዋለን። እሱም በቀጣይ ቪዲዮ አሳያችኋለሁ። ፈ ደግሞ ኤፍ ፐ ፒ። አሁን ፒንም ደግመናል። ለፈም እንዳልኳችሁ የሆነ ጽሁፍ አሁን ፐ ብለን ብናነበው ወይስ ፐ ብለን ብናነበው ትርጉም የትኛው የተሻለ ትርጉም ይሰጠናል በሚለው ትርጉም በሚሰጥልን እንወስናለን። እንደዚህ ተመሳሳይ ድምጽ በሚመጣ ሰዓት ማለት ነው። አሁን ውክልና ሰጠው ወይም አዛመድኩ ማለት ነው። የአማርኞቹን ከእንግሊዘኞቹ ምን አልኳቸው? አዛመድኳቸው። ከዚህ በኋላ የሚቀረን ምንድን ነው? የእነዚህን ቤተሰቦችን ዝርዝርና ለሁሉም እየዘረዘርን እነዚህን አናባቢዎች በተገቢ ቦታ ማስገባት ማለት ነው። አናባቢዎች ስንጠቀም ለአንደኛ ፊደሎች ኢ፣ ለሁለተኛ ዩ፣ ለሶስተኛ
አይ፣ ለአራተኛ ኤ፣ ለአምስት አይ ኤ፣ አንዳንዶች ኤ ብቻ ያደርጋሉ ስህተት። ስድስተኛ ላይ አያስፈልገንም። እነዚህ አናባቢ አያስፈልግንም። ለስድስተኛ ወይም ለሳድስ ፊደሎች የምንጠቀመው እነዚህን ቋሚ ውክል ብቻ። ለምሳሌ ለሀ ቤተሰቦች እቺ ኤች አልኩ አይደል? ይቺ ኤች ለሁሉም እስከ መጨረሻ ትከተላለች፣ እስከ ሆ ድረስ ማለት ነው። ስድስተኛ ላይ ስንደርስ ኤች ብቻ ትሆናለች፣ አናባቢ አንጨምርም። ለሌሎቹ ግን ለሁሉም አናባቢ አላቸው። አሁን ግራ የገባችሁ በኔክስት ቪዲዮ ግልጽ ይሆንላችኋል። ለሰባተኛ ኦ። ይሄ ማለት ለአንደኛ ፊደሎች፣ ለአማርኛ አንደኛ ፊደሎች እነዚህ ላይ ማንጨምራለን ማለት ነው። ኤ ለምሳሌ ለስል ኤ አደርጋለሁ ማለት ነው። አሁን ለሚለውን ድምጽ አለ። ሁለተኛ ፊደሎች ዩ አልኩ አይደል? ለሉ ብል ኖሮ ኤል አድርጌ ከዛ ዩ ጨምርበታለሁ ማለት ነው። ምሳሌ ወስደን ኔክስት ስለምናያቸው ችግር የለውም። ለሶስተኛ ፊደሎች አይ፣ ያ ማለት ኢ ሊ ሚ ሲ ሪ ሲ ሺ ቂ እያለ የምንቀጥላቸው አናባቢ አይ። ለአራተኞች ኤ፣ ለአምስተኞች አይ ኤ፣ ለስድስተኞች የላቸውም። ለሰባት ይህን አዛመድን ማለት ነው። ይህን ካልን አሁን የተወሰኑ ምሳሌዎችን እናያለን ማለት ነው። እነዚህን ሁሌም መርሳት የለባችሁም። አናባቢ የምንላቸውን ኤ ኢ አይ ኦ ዩ፣ እነዚህ የእንግሊዝኛ አናባቢዎች ናቸው ወይም ቫውልስ የምንላቸው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ። ይበቃናል። እሺ ቅድም ብያችሁ ነበር ለሀ ቤተሰቦች በሙሉ ከእንግሊዝኛ የምትወክላቸው ፊደል ማናት? ኤች 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 ለሁሉ። ለለስ ኤል 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 ኤል። ለመስ ኤም 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 እንዳይመስላችሁ ኤም 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 ኤም። ለሰም ኤስ 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 ሲም ኤስ። ከዛ ምንድን ነው የምናደርገው? እነዚህን አናባቢዎች ቅድም ብያችኋለሁ። ለአንደኞች ማን ብለናል? ኢ። ለሁለተኞች ዩ። ለሶስተኞች አይ። ለአራት ኤ። ለአምስት አይ ኢ። ለስድስት ባዶ ነው ኖርማል ወካይ ፊደላቸው ብቻ። ለሰባት ደግሞ ኦ። በዚህ መሰረት ለአንደኞች ምን እናድርግ ማለት ነው? ለአንደኛ ፊደሎች ሀ ለ መ ሰ ያሉን እኛ ማለት ነው። ኤ ኤ ኤ። አሁን ለሚለውን ድምፅ አገኘ፣ መ የሚለውን ድምፅ አገኘ፣ ኤስ የሚለውን ሰ የሚለውን ድምፅ አገኘ። ለሃ ግን ኤ ነው የምንጠቀመው። ለሃዎች ለሶስቱ ሞክሻዎች ማለትም ሀ ሐመሩሃ ብዙሃኑ። ለነዚህ ለመጀመሪያዎቹ ለአንደኛ ቤቶች ኤን እንደ አናባቢ እንጠቀማለን። ለሌሎቹ ግን ለአንደኛዎች ለአንደኛ ቤተሰቦች ለሁሉም አናባቢ የምትሆነው ማናት? ኤ ናት ማለት ነው። ሶስተኞች ሁለተኞች ጋር እንምጣ። ማናት ለሁለተኛ ፊደል አናባቢ? ከነዚህ አናባቢዎች ውስጥ ዩ ዩ ዩ። ለዚህም ዩ። አሁን ሁ
ሉ ሙ ሱ የተሟላ ድምጻቸውን አገኘ። ሂ ጋር ስንመጣ ደግሞ ኤች ያው ኖርማል ለሁሉም ናት። ሶስተኛ ናት አይደለ? ለሶስተኛ አይ ሶስተኛ አይ አይ አይ። አራተኛ ጋር ስንመጣ ኤ ኤ ኤ ኤ። አምስተኛ ጋር ስንመጣ አይ ኢ አይ ኢ አይ ኢ አይ ኢ። ይሄም አይ ኢ። ስድስተኞች የላቸው አናባቢ ከነዚህ አንጠቀምም። ኖርማል ውክል ፊደላቸው ለሁሉም የሚጠቅመው እሱን ብቻ እንጠቀማለን። ህ ኤች ነው፣ ል ኤል ነው፣ ም ኤም ብቻ፣ ስ ስንል ኤስ። ለመጨረሻዎቹ ደግሞ አናባቢያቸው ለሰባተኞች ማለት ነው ኦ ኦ። ስለዚህ ሆ ሎ ሞ ሶ ህ ል ም ስ ሄ ሌ ሄ ሴ ሃ ላ ማ ሳ ሂ ሊ ሚ ሲ ሁ ሉ ሙ ሱ ሃ ለ መ ሰ። ሌሎቹም እስከ መጨረሻ እስከ ፐ ድረስ እስከ ፐ ቤተሰቦች ድረስ በዚህ መልኩ ነው የምንቀጥለው። ሌላ ቪዲዮ በቀጣይ ነው ያለን። እንግዲህ ለምሳሌ ያክል የሆነ ነገር እንጻፍ። ከዚህ ውስጥ ለምሳሌ አንድ ሰው ሳሚ ብሎ በአማርኛ ያውቀዋል። በእንግሊዝኛ ሌተሮች እንዴት መጻፍ እንዳለበት ቢያስብ። አሁን ሳ የሰ ስንተኛ ፊደል ነው? አራተኛ ነው። አራተኞች አናባቢ ማን ይወስዳሉ? ኤ። ግን መጀመሪያ ለሰ ቤተሰቦች ለሁሉም አንድ ወካይ ፊደል አለ። ማን ነው እሱ? ኤስ አይደል? ለሁሉም ለሰ ቤተሰቦች። ከዛ ሳ አራተኛ ፊደል ስለሆነ አናባቢው ማናት? ኤ። ስለዚህ ምን የሚል ድምፅ አገኘን? ሳ። ሚ ጋር እንምጣ። ሚ ደግሞ የማ ቤተሰብ ናት? የመ። ስንተኛ? ሶስተኛ። ሶስተኛ ፊደሎች አናባቢያቸው ማን ነው? አይ። ግን መጀመሪያ ወካይ ፊደሏ ለመቤተሰቦች ለሁሉም የሚጠቅመን ማን ነው? ኤም። ከዛ ለሶስተኛ አናባቢ የምትሆን አይ ማድረግ ሚ። አንድ ላይ ምን አገኘ? ሳ ሚ። ሳሚ። ለማ ብላችሁ መጻፍ ፈለጋችሁ። ለማ ለ የመጀመሪያ ፊደል ነው። ነገር ግን ለቤተሰቦች ለሁሉም ቋሚ ውክል አላቸው። ኤል ለ የመጀመሪያ ፊደል ስለሆነ የመጀመሪያ ፊደል አናባቢ ማናት? ኢ። ማስ የመቤተሰብ ስንተኛ ነው? አራተኛ። መጀመሪያ ለመቤተሰቦች ለሁሉም የሚያገለግለው ማን ነው? ኤም ኤም ኤም። ከዛ አራተኛ ፊደል ስለሆነ አራተኛ ፊደል አናባቢው ደግሞ ማን ነው? ኤ። ስለዚህ ለማ። እንደዚህ እያለን በቀላሉ እንድትረዱት ይሆናል ማለት ነው። በቀጣይ ደግሞ በሌላ ቪዲዮ በደንብ አሳያችኋለሁ። ይህ ጊዩን አካዳሚ ነው። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ለእናንተ ምንም ጉዳት የለውም፣ ምንም አያስከፍላችሁም። ለእኔ ግን ስለሚጠቅመኝ ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ በተለያየ አማራጭ በቴሌግራም፣ በኢሞ፣ በዋትስአፕ እና በሌሎች ፕላትፎርሞች መማር ትችላላችሁ። በማስቀምጥላችሁ ስልክ ቁጥር ደውሉልኝ። መልካም ቆይታ።